ህዳር 14 ቀን 2018 በ2025 በዓለም ባንክ ዓለም አቀፍ ማወዳደሪያ ፕሮግራም ወርልድ ባንክ ኢንተርናሽናል ኮምፓሪዝን ፕሮግራም የ10 አፍሪካ ሀገሮችን የኑሮ ውድነት አመላካች ጠቋሚ መረጃዎችን ኮስት ኦፍ ሊቪንግ ኢንዴክስ የ10 አፍሪካ ሀገሮች እንደሚከተለው ሰፍሯል። 10ኛ ዛምቢያ የኑሮ ውድነት ጠቋሚ ወይም ኮስት ኦፍ ሊቪንግ ኢንዴክስ 33.8፣ ሩዋንዳ የኑሮ ውድነት ጠቋሚ 34.6፣ ዚምባብዌ በ8ኛ ደረጃ 34.7፣ ሞሪሸስ 35.6፣ ካሜሩን 36.2፣ ሶማሊያ 38.7፣ ኮት ዲቫር 38.8፣ ሞዛምቢክ 38.9፣ ቦትስዋና 39.5 እና ኢትዮጵያ የመጨረሻ ላይ ወይም አንደኛ ደረጃ ላይ ተቀምጣለች 43.2 ያሳያል። ከአፍሪካም ቀዳሚና ከዓለም የመጀመሪያዎቹ ደረጃ ላይ እንደምትገኝ መረጃው ይጠቁማል። ስለዚህም ማህበራዊ እና ኢኮኖሚያዊ ፖሊሲ ላይ ጉልህ ለውጥ እንደሚያስፈልግ ተጠቁሟል። እባካችሁ የሚመለከታችሁ ተመልከቱትና ከዚህ ውድቀት አድኑ። ካልሆነም ዘሪሁን ከጋረማው